ኃይለኛ ዝናብ መጥቶ መስባ ስልካችሁ ነው። ኧረ በእናትሽ አንድ እንቀሳቀሳለሁ ብትሉ ሙሉ ሌሊት ነው የምናሰቃያችሁ። አዳሩን ከኛ ጋር ናችሁ። ጸጉርህን ተቆረጥ ብዬ ስንት ጊዜ ነው ነገርኩህ? ትምህርት ላይ ወሳኙ ነገር ጸጉር ነው። የሰማኝ ነው አይደለም? ከዚህ በላይ እንዴት አድርጌ ላሳነሰው? እሺ ከዚህ በላይ ይለኛል እንዴ? በእኔ ትምህርት ቤት ሌጥ አራት ሳትሆን እቀጥላለሁ ብለህ የምታስብ ከሆነ ተሳስተሃል። የሰማኝ ነው። አምስተኛ ክፍል ሙሉ ሴክሽን አስተማሪ ያልገባላቸው ምን ይሻላል? ሙሉ ሴክሽናቸው ጸጉራቸውን ተላጭተዋል። ግን አይ ላጯቸው፣ ሙሉ ለሙሉ ላጯቸው። ዳይሬክተር የሌለበት እየሰማኸኝ ነው አይደለም? ኢንኦቢዲየንት ሆነ መቀጠል አትችልም። ኢንሰቦርዲኔትነትን ታቆማለሽ። እኔ በል ወይ የሆነች ሴት ማሳሰማሪ እያስቸገረኝ ነው፣ በጣም እየለከፈኝ እያለች ነበር። ምን ትንኮሳ ምናምን? አዎ ትንኮሳ። ጸጉሯን ተላጭታለች። ግን አይ ጸጉሯን ላጯት፣ ችግር የለም። ጸጉሯን ላጯት። እንደዚህ አይነት ቀል የለም እኔ ጋር። እሺ ወደ አንተ ስመለስ ማለት ነው በራስህ ወጪ ሪሙቨር ገዝተህ ትመጣለህ። በፎጣ አነሳልሃለሁ። ያን የተረጋጋለህ ብሪት የሚበልዛል ማለት ነው። የሰማኝ ነው አይደለም? የሰማኝ ወይ ምንድነው ዛሬ ተመላለሸብኝ። የሚረዱት ተማሪዎች ምግብ አልደረሰላቸውም። ምን ይሻላል? ለሁሉም? አዎ ምንም ምግብ የለም። ምንም በቃ አልተሰራም። ግን ዋናው ነገር ጸጉራቸውን ተላጭተዋል ወይ ነው። ከስሮ ነቅሎ ነው ያራዳ ልጅ መተናል አይተናል። የሆነ ልጅ እየፈለጉት ነበር። የጠፉት አባቴ ናቸው አገናኙኝ እያለ ነበር። ወደዛ ሄድ በይው። ገና ዘልዬ ያልጠገብኩ ሰውዬ የምን ልጅ ነው? አረ እያለቀሰ ነው ጋሺ። ለምን ባገጩ አይተከልም? እኔ ባሻ ምን አገባኝ? አይ አሜሪካ ከመሄዴ በፊት አባቴ ላግኝ እያለ ነበር። እንግዲህ እምቢ ካሉ ልንገረው ሄጂ። አሜሪካ በልጄ ናፍቆት ስሰቃይ እንደኖርኩ ማን አየልኝ? ልጄን አምጡልኝ። ልጄን አገናኙኝ። ልጄን አገናኙኝ። ልጄ አባዬ ልጄ ራሴን አይደል እንደ የምታስረው? ወይኔ ልጄ ወይኔ ልጄ ወይኔ ልጄ አባ አምሳዬ ልጅ እያለህ ማጫወትህ እንቆቅልሽ ትዝ ይልሃል? ምን ነበር አባዬ? እንቆቅልሽ ምን አውቅልህ ከመግዘፉ ዘርፈ ብዙ። ኧረ እኔ እንጃ። ምንድነው መልሱ? መልሱን በቃ እዛው አሜሪካ ስንሄድ እዛው እነግርሃለሁ። ኧረ አሜሪካ አይደለሁም እዚህ አሜሪካ ግቢ ስለሆንኩኝ ታክሲ እንዳላጣ ቶሎ ጥሪልኝ ያልኳት። እዚህ አሜሪካ ግቢ? አዎ። ከመግዘፉ ዘርፈ ብዙ ግን ምንድነው? እኔን አሁን ሰላም ከነበርኩበት ፈልገህ አይደል ያገኘኸኝ? አዎ ፈልገህ አገኘው። ዶረየው ዶረየው ዶረየው። እኔ ብዙም ኢንሴኩር ወንድ አይደለም። ገባሽ አይደል? ላይክ ያለፈ ህይወት ነው። ብዙ ጉዳይ አይሰጠኝም። ዋናው ከረንትሊ ምን አይነት ቦታ ላይ ነሽ አንቺ፣ ምን አይነት ሰው ነሽ ነው እንጂ ያለፈ ህይወትሽ ምንም ብታሳልፊ እኮ ኖርማል ነው። በጣም ስምትልሽ ነው። በነገራችን ላይ ባይዘው 22 ቦይፍሬንዶች ነበሩ። 22 ቦይፍሬንድ ነበርሽ? ጌታ ሆይ ቅሌት አልተረፈማ እንደ ምንድነው አበላለሁ እንደ 22 ይሄን በተረክ ወረጅልኝ፣ ቶሎ ወረጅልኝ። በእናትህ እኔ ቤት ይቆጥኛል። ወረጅልኝ። እግዚአብሔር አተረፈኝ። እቴ 22 እናንተ የዓለምን ንብረት ማለት ነው እንዳለ አንድ ሳያስቀር ጥቅልል አድርጎ ቢናም የሚሉት አልጠፋም መሰለኝ። የምር ነው። የትኛው ቢናም? ይሄ ጎፈሬ ነገር ዋላ አይደል? አንድ እስከ 4 አንድ ላይ ተማርነው። አንተ ጋር ቀለሜ ነበሩ ከአንደኛ የሚወጣ ነበር የነበረው። እሱ ሳይሆን የኛ ጎረቤት እቃዋን ይዞ ጠፍቶልህ ተፋፍሶ ተወሰደ ፖሊስ ጣቢያ ምናምን። ከዛ መስካሪ ሲባል ማን ቢመሰክርበት ነው? ሰለሞን መሰከረ። ሰለሞን ማን ነው ደግሞ? ሰለሞን አታውቀውም? ሰለሞን እኔ አጎት እንዴም ባለፈው ከውጭ ሀገር ጂንስ ያመጣልኝ አለ አይደል? ጂንስም ጫማም ቲሸርት ሁላችንም ከፋሚሊ አሪፍ ነው የምላችኋል አይደል? እሱ ሳይሆን ያንተ አጎት እንዴ መስክሮበት አባቴ። ከዛ በኋላ ቢናሞ እየለካ በጣም ተናዷል። ከዛ በኋላ በገጀሪት አስገድለዋለሁ ብሎ ለገጀሪት ገንዘብ መክፈል። ገጀሪት ማናት ነው? ገጀሪት አላወቃትም። ያቺ እንደውም የሆነች እንደዚህ ቁጥርጥር ወደ ኋላ ሁሌ የምትሰራለች አይደል? የሆነ ክብደ የምታነሳ ሰፈራለች ለሴት ማያረጋታለች አይደል? በቃ ጡንቻ ያለታለች አይደል? ይሄ ደረቷን ቅርጽ ያወጣው እሷ ሳትሆን ያንቺ እህት እሷ አይስም። ምን ነው ጎረቤቴ እንዴት ነው? ጎረቤቴ ሰላም ነው? ጎረቤቴ እንዴት ነው? ደህና ውላል? የሆነች ፕሮግራም ገጥማኝ እኮ ሸሚዝ ነገር ይኖራል እንዴ? አለኝ አለ እንዴ? በነፍስ ነው የደረስከኝ። በጣም እንትን ነገር ይኖራል እንዴ? መነጽር ነገር ይኖራል? መነጽር ነገር ካለ እመልስልሃለሁ። በጣም ቴንኪው። በኋላ እንትን ነገር ይኖራል እንዴ? ብር ነገር ይኖራል? አንተ ሁሉ ነገር ከኔ ነው እንዴ? 200 ብር አይጠፋ መቼስ። ምን ይዤዋለሁ ደመመለሰው ነው አካብረክ መጨረሻ። በቃ ቴንኪው። በኋላ ምሪንዳ ነው የታየኝ። ኧረ በእናትህ ገና ነው የገዛሁት ልጠጣው ነው። አንተ ችግር የለውም በቃ እዛ እስክደርስ ድረስ ዝም ብዬ ጉሮሮዬ ላርስ። ምሪንዳ በቃ አንድ ላይ መልስልሃለሁ። እሺ ሰላም አለልኝ አባቴ።
አሰይ ምን አይነት ጎረቤት ነው የገጠመኝ? በእናታችሁ ወይ ቤት ፍቀኝ። ጎረቤት ዝም ብዬ እኮ ነው። ወይ ለምን አንተ አትሄድልኝም? ኦሆ ምን አልከኝ? ኧረ አባዬ ትንሽ ብር አስፈልጎኝ እኮ ነው። ምን እንኳን እኔ ሊኖረኝ ሰው ሲቆጠር ካየው እንኳን ቆየው ማፈሪያ። እንዴ ምንድነው እዚህ ቤት ደግሞ እንዴ? እኔ ጎርብሻለሁ እኮ ብር ያስፈልገኛል። ሰላም አላችሁ? እታግቦ እንዴት ነሽ? አለሁ የሚኪ አባት። ሚኪ እንዳይሆን እንዲያደገው እንዴት አታዩም? እንደ ጎርምሶ ብብት ወላ መቀርናት ጀምሯል እኮ። አይ ሚኪ ጨፈረላት እስኪ ለትልቅ ልጅ እንኩኝ ጨፈር አልፈ ምን እዚህ እሰይ በሉ እንግዲህ ሽንኩርት ምናምን ልሸማም ልሂድ። ሽንኩርትማ በእኛ ነው። ብር የለኝም አላልክም እንዴ? ኧረ ገና ሳሙና፣ ሶፍት፣ ቅባት ብዙ ነገር ነው የምገዛው። ነገርኩሽ እኮ በእኛ ነው። እንዴ ምንድነው? ስለ ቺፕቺፕ አፕሊኬሽን እኮ ነው ያወራሁት። ቺፕቺፕ አስቤዛ ወጪው 40% በእኛ ነው እያልን ነው። ይኸውልህ ቺፕቺፕ አፕሊኬሽን ላይ ለመጀመሪያ ጊዜ ቡድን መስርተው ሲያዙ ለተከታታይ 3 ዙር ነፃ አስቤዛ ይኖሮታል እያልን ነው። አፕሊኬሽኑን ፈጥነው ያውርዱ ይጠቀሙ፣ በእኛ ነው። አይ ቺፕቺፕ ምንድነው የማይረበተበት? አንተ እንዴ አልፈራም እንዴ? ፕሮፖዝ እኮ ነው ማረጋው። እና መልሱን እኮ ታውቀዋለህ ኦሬዲ። ወይኔ ብዙ መልሱን አውቀዋለሁ እንዴ? እሱ አይደለም እኮ ያስፈራል። ኧረ ምንም አያስፈራም። ደፈር ብለህ ጣለቅ ማድረግ ነው። ምንድነው የኔ ቆንጆ? ተንበርከክ ታገብኛለሽ? ምን ነው አንተ ያማሃል? ምንድነው በሽተኛ ነህ? ምን የራስህ እጅ ላይ እኮ ነው ያደረከው። የኔ ቆንጆ ይቅርታ በእናትሽ ታገብኛለሽ? ምንድነው ደግሞ እሱ ነገር አይደለ? እግርና እጅ አትለይም። ምን ማለት ነው? እግሯ ላይ እኮ ነው የከተትከው። ታገብኛለሽ? ምንድነው? ምንድነው? አበቃ። ምንድነው? ምን ሆንክ ደግሞ? ቀኝ ወራጣ ላይ እኮ ነው ያደረከው። አላገባም። እንደው ታገባለህ። አላገባም። በቃ ልጁን አጫውተው። ኧረ አጫውተዋለሁ። ቲንኪው እንጂ ላላ ፖል ቴሊታቢ ምን እሺ ነው? ድሮ ሰው ነው እንዴ ማንዬ? አሁን እኮ ጊዜው እኮ ቤቢ ሻርክ ድድድድ ቤቢ ሻርክ ማሚ እኮ ነው አሁን ጊዜው። እንዴ ማሙሽ እንደዚህ ይባላል እንዴ? ሻላላላ ቡዲጋ እንዴ ምን ነው ጥላብኝ ሄደሽማ እንዴ? አዩ ትዊችን ምንድነው? ስትሮክ ምናምን አለብህ እንዴ? ና ላሳይ። ቆይ እንዴ ምንድነው? እያጫወትኩት ነው። ቤቢ ሻርክ ድር አይ እንዴት ነህ? አይ እንዴት ነሽ? ወይኔ ምንድነው የሰራኸው? አንደነስ ቀልድ ነው እንዳትለኝ ብቻ በላውራታው ነው። እና እንዴት ነሽ ታዲያ? ምንድነው የሚያስደስትሽ? ምንድነው ፊልም ታያለሽ ወይ? ሆብሽ ምንድነው? ፊልም አለው በደንብ አለው። ኦኬ ምን አይነት አክሽን ምናምን? አክሽን የኔም ምርጫ እሱ ነው። ዘ አግሊ ሞንኪ የሚለውን ፊልም አይተሽዋል? እርስ አላስታውስም። ችግር ሆፕ እዚህ ጋር ናጠሩ ታፕ አርተለም የሆነ ሰዓት ፍጥጥ እዚህ ጋር ነው ውሰድ በቃ እንዴት እንትን ይበል ላጣርጉት እንዴት አርጎ ይቆጣጠሩ። ጸዴ ፊልሞች እና ቶሎ ተሻገር እንጂ ዞር በይልኝ፣ መንገዱን ልቀቂው። ጋምላክ ዞር በይልኝ፣ ዞር በይ በጋምላክ። ቆይ ጀሪና ቆይ ቻፕስቲክሽ ተበላሽቶብሻል። ይተነሳ ምን ትመስላለች? የት አባቷ? ስሜ መልካም ይባላል። እዚህ ምድር ላይ ይሄንን ስም እንደመያዝ በጣም ከባድ ነገር የለም። በዓል በደረሰ ቁጥር ስቅታ ሊገለኝ ይደርሳል። መልካም አውደ ዓመት። መልካም በዓል እቴትዬ። መልካም በዓል በልልኝ እንግዲህ ቤተሰቦች። መልካም አንተ መልካም በዓል በልልኝ። መልካም ይሁንልህ። መልካም በዓል የኔ አባት። መልካም እንዴ ምንድነው ይብዬ? ከረዱ ጋር ምንድነው የተፈጠረው? ማለት ካንተ ምንም ችግር ሊመጣ እንደማይችል አውቃለሁ። ምንድነው ማለት በጣም እንደምንዋደድ ታውቂያለሽ አይደል? ግን ደግሞ አንዳንድ ጉዳዮች ላይ በቃ መስማማት አልቻለም። የሚያስማማ ጉዳይ ለምን ማለት ልንስማማ አልቻልንም። በቃ አልተስማማችሁም?
ለነገሩ አይኖ ትልቅ ሰው መሀይም ነው እንዴት ሊስማማ ይችላል? እና እሺ ከዛስ ምን ሌላስ ምን ተፈጠረ? ደግሞ ሪሌሽንሺፕ ላይ ዋናው ነገር ቁመት እንደሆነ ታውቂያለሽ። ቁመት ትበልጠኛለሽ። ምን ላድርግሽ? ድንክ መጀመሪያም ድንክ ነበርክ። ማን ተንጠልጠላለ? ምንድን ነው የምትይው? ምን አልኩኝ? ሴትዮ ልትናገሪኝ ነው የመጣሽው? ኧረ እኔ ምንም ልናገር እዚህ ነው የመጣሽው? እኔ ልናገር አይደለም የመጣሁት። ለማንኛውም የሰርግ ወረቀት ልሰጥህ ነው የመጣሁት። ልታገባ ነው ቀጣይ ሳምንት። ማረሩ አወረዱ ገና ሳምንት ወር እንደ ከረጋ ከተለያየሽ ገና ሳምንት ወር እና ታዲያ አንተ ስጠብቅ ልትኖር ነው? ታልቅስ እያለሽ ታልቅስልህ አታፍርም? እዛ ኬትም ስትማግጥ አልነበር እንዴ? ያልሰማው መስሎህ ነው? እኔንም እንደምትፈልገኝ አውቀው ነበረ ድሮም። ለማንኛውም እኔን ከፈለከኝ ስልክ ቁጥሬን ከጀርባ ጽፌልሃለሁ፣ ደውልልኝ። ቴሌግራም ነበር ዛሬ። እንዴት ናችሁ? አለ ምን ታዘዝ? ምን አለ? ሁሉም አለ። ሁሉም ታዲያ ምን ስጋ ፍርፍር በቀይ ባለችው በቀይ ባለችው ይፈንሽና እሺ ያተ እዚህ ቤት ደግሞ ምግባቸው ጸዴ ነው። ፈጣናችሁ አንተ እዚህ ቤት ምግብ ሲያመጣ የኔ እናት አታያ ተሸወት ሌላ ተወረበረ ዝም ብለህ ትንገበገባለህ እንዴ? አየኔ ሰራው ሁለተኛው እሰይ የኔ እናት አንቺ ቆየሽብን ብለን እኮ እዚህ እኮ እንዴ ማለት ነው መቼ ነው የሚመጣው? እሺ ሞተር እኮ ነው ያመጣሽው። በእናትህ አይደለም እንዴ መንበር የለም የኛ ምግብ እኮ ነው። አንቺ ወራዘ ምግብ ነው። ስንት ሰዓት ነው የቆምነው እዚህ? እና አራቱ ጣላ ዝም ብለህ ብላ አንተ ስንፈልግ አትብላ። ሚጡ ወይ የት ነው እንዴ? የ15 ብር ካርድ ቶሎ ይዘሽ ነሽ። ቶሎ ብለሽ አዎ እንዳትቆይ መጣሽ። ባለ 15 የለም። ታዲያ ባለ ስንት ነው ያለው? ባለ 10 እና ባለ 5 እኮ አንድ ባለ 10 አንድ ባለ 5 ግዢ። ታዲያ እሺ ቶሎ በይ ቸኩያለሁ። በእናትህ ምንድነው አመት የምትፈጂው? እቺ በእናታችሁ እንዴ ምን ሆነሽ? ባለ 10 አልቋል አለኝ። ታዲያ 3 ባለ 5 አገዥም? እሺ ኧረ ወይኔ ኧረ እቺ ነፈዝ የሆነች ንፍዝ ያለች ልጅ ልኬ እንደው መከራ በላለሁ። እድሜ ልክ ትፈጃ ደግሞ የት አለሽ? ባለ 15 መጥቷል። የኔ ቆንጆ የኔ አበባ ወይ አየህ አይደለ እነሱ የኔ ፍቅር የኔ አበባ የኔ ቆንጆ ምናምን ይባባላሉ። አንተ ግን አንድ ቀን የኔ ፍቅር በለኛ አታውቅም። የኔ አህያ የኔ ድመት የኔ ዝንጀሮዬ አንድ ቀን 15 ዓመት ሙሉ አብረን ስንኖር ግን አንድ ቀን የፍቅር ጥያቄ ጠይቀኝ። ዝም በል በእናትህ። ድሮ ምን ነኝ ለይቼ መምረጥ የነበረብኝ ስንቱ ሲወድቅልኝ የኔ ቃጃ ማን ውዴ እናት አሽ ድንጋይ ራስ ወይ